በጣም ነው ሞቲቬት አድርጎኛል። ፎሎወሮችሽ ወይም ተከታዮችሽ አንቺን ያስተማሩሽ ትልቁ ነገር ነው? የሰው ፍቅር በጣም ነው ያገኘሁት። ብርታት ሆነውኛል። ክቡራትና ክቡራን ተመልካቾቻችን ዛሬ እንግዲህ ለየት ባለ አንድ እንግዳ መተናል። እንግዳችንን ላስተዋውቃችሁ። ወደዛው ሰላም፣ እንዴት ነሽ? ሰላም፣ እንዴት ነህ? እስኪ ራስሽን አስተዋውቂ። እሺ፣ ስሜ መርሃዊት ትባላለሁ። የአንዲት ቆንጆዬ ልጅ እናት ነኝ። በጣም ደስ ይላል። መርሃዊት እንግዲህ አብዛኞቻችን የምናውቅሽ በቲክቶክ ኮሚኒቲ ላይ ነው እና እዛ ላይ እየሰራሽ ነው እና ቲክቶክ በተመለከተ አንዳንድ ጥያቄዎች አሉ። የመጀመሪያው ጥያቄ የሚሆነው በቲክቶክ ኮሚኒቲ መታወቅ ምን አይነት ስሜት ፈጠረብሽ? ውይ በጣም አሪፍ ነው ስትሰራ እንደዚህ። እኔ ለራሴ ብዬ ነው የምሰራው፣ ግን የሰው ፍቅር አይችበታለሁ። በጣም ነው ደስ የሚለው። ቲክቶክ ላይ መታወቅ ሞር ፍቅር ሰጥቶሻል ማለት ነው? በጣም የሰው ፍቅር በጣም ናይስ። እሺ፣ በየትኛው የቲክቶክ አዋርድ ላይ ነው የምትሳተፊው? እኔ በጭላሎ አዋርድ ነው ካታጎሪ 24 ጭላሎ አዋርድ የሚል አለ፣ በዛ ነው። ናይስ። በቲክቶክ ሽልማት ላይ እንድትሳተፊ ያደረገች ስራ ምንድን ነው? ጭላሎ ፉድ ኮምፕሌክስ የሚባል ካምፓኒ አለ እና እሱን የእሱ ፕሮዳክት የሆነ ኦኬ ፓስታ አድቨርት አድርጌ ነው የገቡት። የአድቨርታይዚንግ ቪዲዮ ሰርቼ ማለት ነው። እንዴት ነበር የነበረው ነገር? መጀመሪያ ላይ እንዴት ነበር ወደዚህ አድቨርታይዚንግ የገባሽ? መጀመሪያ ዝም ብዬ እንደዚህ ይደርሳል ብዬ አይደለም የሰራሁት፣ ግን አሁን አሪፍ ሆነ፣ በጣም አሪፍ ሆነ። ደስ ይላል በጣም ያለው ነገር። በጣም ደስ ይላል። እንግዲህ በጣም የምታደንቂው እና ለእኔ እዚህ መቆም ምክንያት ነው የምትይው ቲክታከር ካለ? ሁለት ናቸው። አንደኛው አዶናይ ነው። በጣም ነው ሞቲቬት አድርጎኛል። በጣም ማይ ፌቨራይት ባይዘው እና ሁለተኛ ደግሞ ናንሲ ትባላለች። የምታውቋት ከሆነ ዮርዳኖስ ትባላለች። ከልጇ ጋር ነው የምትሰራው እና እሷ በጣም እንትን ብላኛለች እና ሁለቱም በተለየ ሁኔታ አቅርበሻል እና እነሱን እንድትወጃቸው ወይ እንድታደንቃቸው ያደረገሽ ነገር ምንድን ነበር? ያው አዶናይ እንትን ነው ሞቲቬት ያረገኝ ልጅ ነው ማለት እንድሰራ ቲክቶክ ላይ እንድጠቀምበት እንትን ያረገኝ ሰው ነው። ናንሲ ደግሞ ከልጇ ጋር ነው የምትሰራው ቲክቶክ ላይ ና እሷን አይቼ ነው ከልጄ ጋር መስራት የጀመርኩት እና ጥሩ ነገር ነው፣ ለጥሩ ነገር ነው የሚጠቀሙበት እና እነሱ ለዛ ነው። በጣም ደስ ይላል። እንግዲህ በቪዲዮቹ ላይ የተቀበልሽው በጣም የሆነ ደስ የሚለው ወይም ደግሞ አስደሳች ኮሜንት ካለ እሱን እስኪ ንገሪኝ። በጣም ብዙ ነው፣ ግን ዛሬ ያነበብኩት አለ። ጀግና ስም ቢኖረው መርሃዊት ነበረ ትባላለች እና በጣም ባይን የመጣው አይ ወደፊትም እንግዲህ ጀግና እንደምትሆኝና ከዚህ በላይ ብዙ ነገሮች እንደምትሰሪ ተስፋ እናደርጋለን። እንግዲህ ተመልካቾቻችን እናንተም ለእሷ ድምፅ እንድትሆኑ እንላለን ማለት ነው። ቀጣይ ጥያቄ የሚሆነው ፎሎወሮችሽ ወይም ተከታዮችሽ አንቺን ያስተማሩሽ ትልቁ ነገር ምንድን ነው? ትልቁ ነገር ያው ፍቅር ነው። ቅድም እንደነገርኩ ነው የሰው ፍቅር በጣም ነው ያገኘሁት። ብርታት ሆነውኛል። ሽልማቱ የምታሸንፊ ምን ማድረግና የመስራት እቅድ ነው ያለሽ? እሺ መጀመሪያ ያው ሽልማቱ ካሸነፍኩኝ 1 ሚሊዮን ነው ሽልማቱና ግማሹ አሁን ስራዬን ማሻሽልበት ነው የሚሆነው። ግማሹ ደግሞ እንደኔ ላሉ እናቶች ልጅ ይዘው ለተቸገሩ በብዙ ቻሌንጅ እያለፉ ያሉ እናቶች ለነሱ ለማገዝ ነው ያሰብኩት። በጣም እግዚአብሔር ይርዳሽ። እውነት በጣም ትልቅ ነገር ነው። አንደኛ ከወጣሽ ያው 1 ሚሊዮን ብር ነውና ግማሹን የምትፈጩ ደግሞ ለአቅመ ደካሞች ለተፈናቀሉ ሆኖ ይህ በጣም ይበረታታ የሚገባ ሀሳብ ነው። ሌላው ጥያቄ የሚሆነው ጀነራሊ የቲክቶክ ኮሚኒቲ ፕላትፎርሙን እንዴት ቢጠቀመው ጥሩ ነው ብለሽ ትያለሽ? በቃ ለአሪፍ ነገር ቢጠቀመው፣ ሰው እንዲማርበት እንደዚህ አይነት ቪዲዮዎች ቢሰራ፣ በቃ ለሰው የሚጠቀም ስድብ ምናምን ሳይሆን ከሰራ ሰው ይቀበልሃል እና ማስተላለፍም ያለብን እሱ ነው። ጥሩ ነገር ብቻ ነው ብዬ ነው የማስበው። በጣም ደስ ይላል። እንግዲህ ብዙ ፎሎወሮች አሉሽ፣ ተከታዮች አሉሽ እና ብዙ አይደለ እንዴ? በጣም ብዙ ናቸው ብዬ ነው የማስበው። እና አሁን እግዚአብሔር ይመስገን አሁን እያደገ ነው። ከዚህ በላይም ደግሞ ኢንሚሊየንስ እንደሚገባ ተስፋ አለኝ። እኔም አለኝ። እና ለፎሎወሮችሽ ማስተላለፍ የምትፈልጊው መልእክት ካለ እስኪ ድል ውስጥሽ። እሺ በጣም ነው የማመሰግነው። በጣም ነው የምወዳችሁ በጣም እና
ይሄኛው አዋርድ ላይ ማሸነፍ አለብን እና ሄዳችሁ ቮት አድርጉ። እኔን የምትደግፉኝ የኔ ህይወት እንዲቀየር የምትፈልጉ ሄዳችሁ ቮት አድርጉ። ቪዲዮ አሪፍ ነው እና ቮት አድርጉ። በቃ አንድ የመጨረሻ ጥያቄ ላድርገውና መሬት አሁን ላይ ምን እየሰራሽ ነው? ልጅሽ የምታሳደጊው ለብቻሽ ነው እና ምን እየሰራሽ እንደምታሳደጊ እና ምን አይነት ሁኔታ ላይ እንዳለሽ እስኪ ንገሪኝ። አሁን ላይ በቃ ቡና አለኝ። ቡና ነው የምሰራው። ቡና እየሸጥኩኝ ነው ልጄን የማሳድገው። ከዛ አሪፍ ነው አሁን ላለሁበት ደረጃ እግዚአብሔር ይመስገን ልጄን እያሳደግኩኝ ነው እና አሁን ደግሞ እድል አግኝቻለሁ ከዚህ በበለጠ ልጄ የመሆንበት እና እግዚአብሔር ያሳካልኝ ነው የምለው። እኛ እንግዲህ የግቢ ተማሪዎች እንደመሆናችን መጠን ለአንቺ ድምፅ እንሆናለን ብለን ቃል እንገባለን። እንግዲህ ድምፅ እንሆናለን አይደለ? እንደምታውቁት ልጇን የምትሳድገው ለብቻዋ ነው። ብሩ ለእኔ ያስፈልገኛል ነው ማለት ሌሎቹ አያስፈልጋቸውም ማለት አይደለም። ግን እኔ የአንድ ልጅ እናት ነኝና በጣም እንትን ሁኜ ነው ልጄን በብዙ ቻሌንጅ እያሳለፍኩ ነው ልጄን የማሳድገው እና ለእኔ በጣም ትልቅ እድል ነው። ይህንን እድል ደግሞ እንድጠቀምበት እናንተ ናችሁ የምታግዙኝ እና ፕሊስ እየሄዳችሁ ቮት አድርጉ። የእህታችሁን ህይወት ቀይሩ። መርጦ አንቺ እንዴት አድርገን በተለይ ብር ነው አሁን ለአንድ ድምፅ 20 ብር ነው የሆነው። አቅም ያላችሁ እየገባችሁ 20 ብር እየከፈላችሁ ቮት ማድረግ ትችላላችሁ። እናንተ ድምፅ ብቻ መሆን ነው። ማስተላለፍ የምትፈልጊው መልእክት ካለ እኛ የግቢ ተማሪዎች ነን፣ የዩኒቨርሲቲ ተማሪዎች ነን እና ለዩኒቨርሲቲ ተማሪ ማስተላለፍ የምትፈልጊው መልእክት ካለ እድሉን ልስጥሽ። ማለት አሁን ላይ ብዙ ፕላትፎርሞች አሉ፣ ቲክቶክ አለ፣ ዩቱብ አለ እና እዛ ላይ ምን ቢሰሩ ውጤታማ ይሆናሉ ብለሽ ታስቢያለሽ? ይሆናሉ። ዋናው ኮንቴንት ነው፣ የምትሰራው ስራ ነው። ጥሩ ነገር ከሰራ ሰው የሚቀበል ሰው ነው ያለን እና የሚያበረታታ ሰው ነው ያለን፣ የሚያግዝ ማህበረሰብ ነው ያለን። ማለት የሆነ አንተን ሊያግዝህ ነው የሚፈልገው ጥሩ ነገር ከሰራህ እና ዋናው ኮንቴንታችን አሪፍ መሆን አለበት ብዬ ነው የማስበው። ክቡራትና ክቡራን ተመልካቾቻችን ከወጣት እንዲሁም ቆንጆ ባለተስፋ ከእሷ ጋር የነበረን ቆይታ ይህን ይመስል ነበረ። ቀጣይ እንገናኛለን። ቻው ቻው።